ክፍተቱ ደግሞ ፍርሃትን ይወልዳል ሲል መለሰልኝ። አልገባኝም አልኩት። ስለዚህ አትጨነቅ፣ ፍርሃት ብቻ እንደዚያ እንደሚያደርጋቸው ተረዳ። የቤት ኪራይ መክፈል፣ ገንዘብን በፈለጉት ጊዜ እንደሚያገኙት ማመን፣ ስራን ለቆ ሌላ ስራ የመፈለግ ስጋት ወዘተ ስላለባቸው ብዙዎች ተቀጣሪ በመሆን ወጥመድ ውስጥ ይገባሉ። ሀብት የሚበለጽግበትና ገንዘብም የሚሰራበት አካሄድ ሙሉ በሙሉ ልዩ ነው ማለትህ ነው ስል ጠየቅኩት። በእርግጥ አዎ፣ ሀብታሙ አባቴ መለሰ። በዚያ ውብ ብርሃናማ ቅዳሜ ጠዋት ለደቂቃዎች ጸጥ አለን። ይሄኔ ጓደኞቼ ቤዝቦል እየተጫወቱ እንደሆነ ትዝ አለኝ። እኔ ግን በ10 ሳንቲም ክፍያ ስራዬን ለመቀጠል ወሰንኩ። ጓደኞቼም በትምህርት ያላገኙትን ስለ ሀብት ዕውቀት ገበየው። አሁን ለመጀመር ተዘጋጅተሃል ሲል ጠየቀኝ። በእርግጥ አሁን ስል መለስኩ። ቃሌን አከብራለሁ። ከመሰረቱ ላስተምርህ ቃል እገባለሁ። በዚህ ዕድሜህ ስለ ሀብት ማፍራት ለማወቅ መጣርህ መልካም ነው። ይህን ጊዜ በ5 ዓመት ስታባዛው ደግሞ ሀብታም እንደምትሆን ይሰማኛል አለ። ማለት ጠየቅኩት። ለማለት የፈለኩት ለገንዘብ ከሰራህ የዕለት ጉርስህን አሰብክ ማለት ሲሆን ገንዘብን ለማዳበር ከሰራህ ደግሞ ሀብትን ለመፍጠር እየጣርክ ነው ማለት ነው አለኝ። ከዚያም ወይዘሮ ማርቲን 3 10 ሳንቲሞችን ስትሰጥህ ምን ተሰማ ብሎ ጠየቀኝ። በቂ እንዳልሆንና ምንም ልሰራበት እንደማልችል ሲሰማኝ ተናደድኩኝ አልኩት። እርሱም ይህ እንግዲህ ብዙዎች የሚሰማቸው ነው፣ በተለይ ደሞዝ ሲያገኙ ግብር ሲቆረጥባቸው። አንተ ግን ቢያንስ ምንም የተቆረጠብህ ነገር የለም። ደሞዛቸው ሙሉ አይከፈላቸውም ማለት ነው ብዬ በመገረም ጠየቅኩት። አዎ ሙሉውን አያገኙም፣ መንግስትም የድርሻውን ይወስዳል። ይህ እንዴት ነው የሚሆነው ጠየቅኩት። ግብር አለኝ። ቀጠል አደረገና ለሰራው ስራ ሲከፈልህ ግብር ይቆረጥብሃል። ስትገዛም እንደዚሁ። በባንክ ገንዘብህን ስታስቀምጥ ግብር ትከፍላለህ። ስትሞትም ለመቃብርህ ግብር ይከፈላል። መንግስት ይህን እንዲፈጽም ህዝቡ ለምን ይፈቅዳል ብዬ ስጠይቀው ሀብታሙ አባቴ ፈገግ አለና ሀብታሞች እንኳን ጉዳያቸው አይደለም፣ ድሃና መካከለኛ ገቢ ያላቸው እንጂ ብሎ ከመለሰልኝ በኋላ እኔ የማገኘው ገቢ ከወላጅ አባትህ ገቢ ቢበልጥም የበለጠ ግብር የሚከፍለው ግን እርሱ ነው ብሎ ሊያስረዳኝ ሞከረ። ይህ እንዴት ሊሆን ቻለ ጠየቅኩት። ለ9 ዓመት ልጅ እንደዚህ አይነት ጉዳይ ላይገባው ይችላል። አሁንም ደግሜ መንግስት ይህን ሲያደርግ ህዝቡ እንዴት ፈቃደኛ ሆነ ብዬ ጠየቅኩት። ሀብታሙ አባቴ ለደቂቃዎች ጸጥ ብሎ ተቀመጠ። ሁኔታውን ስገምተው ዝም ብዬ ከምናገር እርሱን እንድሰማው ሳይፈልግ የቀረ አልመሰለኝም። በመጨረሻ ጸጥ ብዬ መስማቴን የመረጥኩ ቢሆንም የምሰማቸውን ነገሮች አልወደድኳቸውም። ወላጅ አባቴ ዘወትር ግብር መክፈልን በተመለከተ ሲያማርር ብቻ ነው የምሰማው። ግን በማማረሩ የለወጠው ነገር የለም። ሕይወት በራሷ ወላጅ አባቴን እንዲህ እንዲሆን እየገፋፋችው ይሆን? ሀብታሙ አባቴ በመቀመጫው ላይ ተለጥጦ ተቀመጠና በአንክሮት ተመለከተኝ። ለመማር ተዘጋጀህ ብሎ ጠየቀኝ። ጭንቅላቴን በመወዝወዝ መስማማቴን ገለጽኩ። እንዳልኩ ገንዘብን ማሰራትና ሀብትን ማዳበር በዘወትር ሕይወታችን ውስጥ እንደ ትምህርት ቤት የምንማረው ትምህርት ነው። በተጨማሪም በየዕለቱ የምትለማመደው ጭምር ነው ማለቴ ነው። ተማሪዎች ከኮሌጅ ተመርቀው ለመውጣት 4 ዓመት ይፈጅባቸዋል። የኔ ትምህርት ግን የሕይወት ተሞክሮ ስለሆነ በሕይወት እስካለሁ ድረስ የምትማረው ነው። አንዱን ተምረህ ስትጨርስ ወደ ሌላ ትቀጥላለህ። አያልቅም። ብዙ ሰዎች የትምህርት አይነቱን በሚገባ አያጤኑም። ከዚያም ወደ ሥራ ዓለም ይገባሉ፣ ክፍያ ማግኘት ይጀምራሉ፣ የዕለት ጉርስና መሠረታዊ ነገሮች ያሟሉባቸዋል። በቃ በዚህ አዙሪት ውስጥ ሆነው ኑሮን ይገፋሉ። የሚገርምህ ነገር ዘወትር ስለ ገንዘብ ችግር ሲያወሩ ትሰማለህ። ከችግራቸው ለአንዴና ለመጨረሻ ጊዜ ለመሰናበት ብዙ ገንዘብ ለማግኘት ይመኛሉ።